አንድ ጥያቄ ልጠይቃችሁ። በአሁኑ ጊዜ ቲክቶክ እናያለን፣ ዩቲዩብ እንጠቀማለን፣ ጀሚኒ፣ ቻትጂፒቲ ጥያቄ የማይጠይቅ የለም። እንዲሁም ኔትፍሊክስ ያለውም የሚወደውን አይነት ፊልም በኔትፍሊክስ ያያል። ግን አስቡት፣ እንዴት እነዚህ አፖች የምንፈልገውን ነገር አወቁ? ኢት ፊልስ ማጂክ አይደለም፣ ዳታ ሳይንስ ነው። ከዳታ ሳይንስ ጋር እንዴት እንዳገናኘሁት፣ ዳታ ሳይንስ ምንድን ነው፣ ዳታ ሳይንስ ምን ጥቅም አለው፣ እንዲሁም ወደፊት ያለው ቫልዩ ምን ይመስላል የሚለው በዚህ ቪዲዮ እናያለን። አብራችሁ ይንቁ። ሰላም፣ መሐመድ እባላለሁ። ዌልካም ቱ ዳታ ዊዝ መሐመድ። ቪዲዮውን ከመጀመራችን በፊት እኔ በዚህ ሙያ ኤክስፐርት አይደለሁም። አም ጀስት ስቱደንት ዋንትስ ቱ ዶክመንት ሂዝ ጆርኒ እና እየተማርኩት ያለውን የምሰራቸውን ፕሮጀክቶች ስህተቶችንም ጨምሮ ዶክመንት የማደርግበት የማሳይበት ቻናል ነው። እንደ እውነቱ ከሆነ ከዛሬ 3 ዓመት በፊት ዳታ ሳይንስ ምን እንደሆነ አላውቅም ነበር። ዳታ ሳይንስ ምንድን ነው ብሎ ቢጠይቁኝ መልስ መስጠት አልችልም። እንደ አብዛኛው የዩኒቨርሲቲ ተማሪ የቴክ ፊልዶች ሶፍትዌር ኢንጂነሪንግ፣ ኮምፒውተር ሳይንስ፣ አይቲ ብቻ እንደሆኑ ማውቀው ነበር። ነገር ግን ፍሬሽማን ከገባው በኋላ ዳታ ሳይንስ የሚባል ዲፓርትመንት እንዳለ ሰማሁ። እንዲሁም 5 ሚሊዮን ኮደርስ ኢኒሼቲቭ ላይ ዳታ ሳይንስ የሚል አንድ ፊልድ እንዳለ ያኔ ነው ወደ ፊልዱ እንድሳቤ ያደረገኝ። ሶ ዳታ ሳይንስ ምንድን ነው ወደሚለው ርዕስ እንምጣ። ዳታ ሳይንስ ኢዝ ዘ ዲሲፕሊን ኦፍ ተርኒንግ ራው ዳታ ኢንቱ አንደርስታንዲንግ ፕሪዲክሽንስ ኤንድ ቤተር ዲሲሽንስ by combining statistics, programming, machine learning and domain knowledge. ዳታ ሳይንስ ኮዲንግ ብቻ አይደለም። ዳታ ሳይንስ ማሽን ለርኒንግ ብቻ አይደለም። ኮሌክቲንግ ዳታ መሰብሰብ፣ ከተለያዩ ቦታዎች ዳታ ይመጣል። ራው ኢንፑቶች ነው የሚሆኑት። አናላይዝ ፓተርንስ ዘንድ ከዛ ዳታ ውስጥ ክሊን ካደረግን በኋላ አናላይዝ እናደርጋለን፣ ፓተርን እናወጣለታለን። ዘን ቢውልድ ሞዴልስ ሞዴሉን ቢውልድ ካደረግን በኋላ ከዛ ሞዴል ቤዝድ ኦን ዳት ሞዴልስ ፕሪዲክሽን ኖሎጅ ኤክስትራክት ወይም ኢንሳይትስ ኤክስትራክት ይደረጋሉ። ያን ኖሎጅ ወይም ያን ኢንሳይት ኤክስትራክት የተደረገውን ሰዎች ወይም ቢዝነሶች ለተሻለ ዲሲሽን እንዲጠቀሙበት ቤዝድ ኦን ዳታ ዲሳይድ እንዲያደርጉ ያደርጋቸዋል ማለት ነው። ሶ አጠቃላይ ፕሮሰሱ ይህን ይመስላል የዳታ ሳይንስ። መጀመሪያ ላይ ያነሳውላችሁን ኤግዛምፕል እንየው። ቲክቶክም ይሁን ዩቲዩብ ዳታን ተጠቅመው የተሻለ ነገር ማድረግ የሚችሉት አልጎሪዝም ይባላል ብዙ ጊዜና ፊልዱም እንደሚለው ከዚህ በፊት ያየነው ቪዲዮ ይኖራል። ብዙ ሂስቶሪካል ቪዲዮዎች ይኖራሉ እኛ ያየናቸው። ለምሳሌ የቲክቶክን ብንወስድ አሁን እያየነው ያለውን እያንዳንዷ የምናያት ላይክ የምናረጋት ነገር እያየነው ያለነው ላይክ እያደረግን ያለነው ስኪፕ እያደረግን ያለነው በሙሉ ይመዘገባል እንደ ዳታ። ያን ዳታ መሰረት በማድረግ ወደፊት ምን ማየት ይፈልጋሉ፣ ያዩትን ወይም ላይክ ያደረጉትን አይነት ተመሳሳይ ቪዲዮ ቢመጣላቸው በደንብ ማየት ይችላሉ የሚል አይነት ፕሪዲክሽን ነው። የማሽን ለርኒንግ ሞዴል ወይም ዲፕ ለርኒንግ ሞዴል ነው የሚጠቀሙት። ያን ፕሪዲክት በማድረግ ነው ቲክቶክም ሆነ ዩቲዩብም ሆነ እንዲሁም ኔትፍሊክስ በዚህ አይነት መንገድ ነው የሚሰሩት። ሪኮሜንዴሽን ሲስተም ነው። ሪኮመንድ ማድረግ ነው ወይም ደግሞ ይህን እየው ብሎ ማሳየት ማለት ነው። እኛ ሙሉ ጊዜያችንን ቲክቶክ ላይ እንድናሳለፍ የሚያደርጉት። ዳታ ሳይንስ ይሄ ከሆነ ለምን መማር አስፈለገ፣ ዳታ ሳይንስን ለምን እማረዋለሁ የሚለውን ደግሞ እናያለን። 5 ምክንያቶችን እሰጣችኋለሁ። የመጀመሪያው ሃይ ዲማንድ ነው። አብዛኛዎቹ ካምፓኒዎች ዳታ ሳይንቲስቶችን እየቀጠሩ ያሉት ትሬንዲ ወይም ደግሞ አዲስ የመጣ ፊልድ ስለሆነ አይደለም። ካምፓኒዎች ቤዝድ ኦን ዳታ ጉድ ዲሲሽን መወሰን ይፈልጋሉ። ያን ዳታ ያላቸውን ፓስት ዳታ ተንትኖ ወደፊቱ ምን ይመስላል የሚለውን ፕሪዲክት ማድረግ የሚችል ባለሙያ ይፈልጋሉ። ያን ዳታ ተጠቅሞ ስህተቶችን መቀነስ እንዲሁም የተሻለ ገቢ ማግኘት ይችላል። ሁሉም ዳታን መጠቀም ይፈልጋል። ኤቭሪ ካምፓኒ ኒድስ ቱ ኢቫሉዌት ዜር ዳታ። ባንኮች ፍራውድን ዲቴክት ለማድረግ፣ ቴሌኮም ሰርቪስ የሚሰጡ አካላት ከስተመር ቢሄቪየርን ለመረዳት፣ ሆስፒታሎች ፔሸንት ኬርን ኢምፕሩቭ ለማድረግ እና የተመሳሰሉት። ኤቭሪ ካምፓኒ ዋንትስ ቱ ሜክ ቤተር ዲሲሽንስ ቤዝድ ኦን ዳታ። እንደ ወርልድ ኢኮኖሚክ ፎረም ዳታ መሰረት ከ2025 እስከ 2030 the fastest growing jobs ብሎ ካስቀመጣቸው ውስጥ ዳታ አናሊስት እና ዳታ ሳይንቲስቶች አሉ። እንዲሁም ደግሞ ከዳታ ሳይንስ ደግሞ በተሻለ ወደ ሶፍትዌሩ በኩል መግባት የሚችል ሰው፣ ለምሳሌ ኤምኤል ኢንጂነር ኤንድ ኤአይ ኢንጂነር መሆን የሚችል ሰው በዓለም ላይ the fastest growing jobs ተብሎ ከተቀመጡት ውስጥ 3ኛ ላይ ነው ያለው። እንደምታዩት ዩኤስ ስታቲስቲክስ ቢሮም ከ2024 እስከ 2034 ውስጥ the fastest growing jobs ብሎ ካስቀመጣቸው 34% ግሮዝ ሬትን በመያዝ 4ኛ ደረጃ ላይ የተቀመጠው ዳታ ሳይንስ በደንብ ሃይ ዲማንድ የሆነ ግሮዝ ማለት ፍላጎት አለ ማለት ነው። ያን ፍላጎት ለማሟላት ደግሞ
ፕሮፌሽናሎች ያስፈልጋሉ በዳታ ሳይንስ። ሁለተኛው ቤተር ኢንካም ነው። እዚህ ላይ የምሰጣችሁ ሳላሪ ዩኤስ ቤዝድ ነው። ዩናይትድ ስቴትስ ኦፍ አሜሪካ ውስጥ እየተከፈለ ያለ ቤዝድ ነው። ሁለተኛው ደግሞ በፍጥነት ሀብታም መሆን ይቻላል እያልኩ ዳታ ሳይንቲስት መሆን በደንብ ኤክስፐርት የሚጠይቅ ስራ ነው። በኤክስፐርታይዝ ቤዝድ ነው። እንዲሁም ክፍያቸው እንደ አሜሪካ ማርኬት አሁን ላይ ለዳታ ሳይንቲስቶች እየተከፈለ ያለው ኤክስፔሪየንስ ነው። the primary driver of data scientist salary is experience. so በኤክስፔሪየንስ ሌቭል ስናየው ኢንትሪ ሌቭል ለሆነ ዳታ ሳይንቲስት $75,000 ጀምሮ በአመት $75,000 ይከፈላል። ከ1 እስከ 2 አመት ኤክስፐርታይዝ ያለው ወይም ደግሞ ልምድ ያለው ሰው ደግሞ $92,000 አካባቢ ይከፈለዋል። ከ2 እስከ 4 አመት ደግሞ $117,000፣ ከ2 እስከ 4 አመት ኤክስፔሪየንስ ወይም ልምድ ያለው ደግሞ $117,000 ይከፈላል። ሶ በኤክስፐርታይዝ ሌቭል መሰረት የተሻለ ኢንካም ይኖረዋል ማለት ነው። እንደ ኢትዮጵያውያን ምን ጥቅም አለው ካላችሁኝ፣ ሶስተኛው ምክንያት ልስጣችሁ። ሪሞት ወርክ ቤታችን ሆነን መስራት የምንችለው ኤቭሪ ካምፓኒ፣ ለየትኛውም ካምፓኒ፣ ለአውሮፓ ካምፓኒ፣ ለዩኤስ ካምፓኒዎች ሪሞት ወርክ መስራት የሚቻለው ስኪላችን በደንብ ማሳየት ከቻልንና የተሻለ ስራ መስራት የሚቻል ከሆነ ለኤስ ቤዝድ ካምፓኒዎች፣ ዩሮፕ ካምፓኒዎች መስራት የሚቻልበት እድል አለ ማለት ነው። አራተኛው ምክንያት the backbone of AI ነው። ዳታ ሳይንስን መስራት ያልቻለ ሰው ቀጣይ እናየዋለን። ዳታ ሳይንስ ከኤአይ ጋር ማሽን ለርኒንግ ጋር ምንድነው የሚያገናኘው የሚለው ቪዲዮ ነው ያለን። አብዛኛዎቹ አሁን ቻትጂፒቲ፣ ጄሚኒ የተሰሩት ዳታ መሰረት በማድረግ ነው። ማሽን ለርኒንግ ሞዴሎች ወይም ዲፕ ለርኒንግ ሞዴሎችን በመጠቀም ማሰልጠን በመቻላችን ነው አሁን ላይ እያስገረሙን ያሉ እነ ቻትጂፒቲ እነ ጄሚኒ ጀነሬት ማድረግ የቻሉት ጀነሬቲቭ ኤአይ የሚባሉት ማለት the backbone of AI ነው ዳታ ሳይንስ። አምስተኛው እንደ ኢትዮጵያ ዳታን ገና አልተጠቀምንበትም። ፈርስት ሙቨር አድቫንቴጅ ይኖራል። ያ ማለት ባንኮች በጣም ብዙ ሚሊዮን ከስተመር አላቸው። ኢትዮ ቴሌኮም በየቀኑ ከስተመር ዳታ ጀነሬት እያደረገ ነው። ኤአይ ኢንስቲትዩት ተጀምሯል። ኤአይ ላይ ብቻ መስራት የሚፈልግ ኢንስቲትዩት። እንዲሁም ደግሞ በቅርቡ ኤአይ ዩኒቨርሲቲ ይጀመራል። ስታርታፖች ኤምኤል ኢንጂነሮችን፣ ዳታ ሳይንቲስትስ፣ ኤአይ ኢንጂነሮች የሚፈልጉበት ሰዓት እየመጣ የመጀመሪያ መሆን ከተቻለ በደንብ ኤክስፔሪየንሱ መያዝ ከቻልን ቀድሞ መገኘት የሚችል አይነት ትውልድ መሆን ይቻላል ማለት ነው። በዚህ መንገድ አብረን መቀጠል የምትፈልጉ ከሆነ ጆርኒውን መቀላቀል የምትፈልጉ ሰዎች፣ ቁርጠኛ የሆናችሁ ሰዎች ካላችሁ ሰብስክራይብ አድርጉ። ኮሜንት ላይ ለምን ዳታ ሳይንስ መማር ፈለጋችሁ፣ ስለ ዳታ ሳይንስ መቼ ነው የሰማችሁት የሚለውን ኮሜንት ላይ ብታስቀምጡልኝ ደስ ይለኛል። በቀጣይ ኤአይ፣ ማሽን ለርኒንግ እና ዳታ ሳይንስ ምን ያገናኛቸዋል፣ ምንስ ያለያያቸዋል የሚለውን አብረን እናያለን። እስከዛው ሰላም።